ለ5 ዓመታት ያገታት ሰው በዚህ ቀን በሩን መቆለፍ ረስቶ ነበር። ይህም ለሊሊ ለማምለጥ ብቸኛ እድሏ ነበር። ሊሊም በሩን በቀስታ ከፍታ ለመጀመሪያ ጊዜ ከምድር ቤት ትወጣለች። በቀጥታም የመጀመሪያ ፎቅ ወደሚገኘው ክፍል ትደርሳለች። ነገር ግን በሩ ተቆልፎ ነበር። ቁልፉም ከቀላል ብረት መሰራቱን ስትመለከት ትልቅ ጣውላ በማንሳት ቁልፉን መምታት ትጀምራለች። በተመሳሳይ ሰዓት ሊሊን ያገታት ሰው መንገድ ላይ በሩን አለመቆለፉን በማስታወስ እጅግ በጣም ሲናደድና ሲበሳጭ እንመለከታለን። መኪናውንም በኃይል በማዞር ወደ ቤት መመለስ ይጀምራል። ሊሊም ከብዙ ጥረት በኋላ ቁልፉን በመስበር ወደ ዋናው ክፍል ትገባለች። ነገር ግን ዋናውን በር ለመክፈት ስትሞክር አልተከፈተላትም። ዙሪያውንም ስትመለከት መስኮቱን ታስተውላለች። በዚህ ጊዜ ሊሊን ያገታት ሰው በፍጥነት ወደ ቤት እየደረሰ ነበር። እጅግ በጣም ተበሳጭቶ እንመለከታለን። ምክንያቱም ሊሊ ካመለጠች ህይወቱ እንደሚያበቃለት ያውቃል። ነገር ግን ከጀርባው የፖሊስ መኪና እየተከተለው ነበር። መኪናውንም ከማቆም ውጪ ምንም አማራጭ አልነበረውም። ትራፊኩም የቅጣት ወረቀት ሲጽፍለት እናያለን። በዚህ ጊዜ ሊሊ መስኮቱን በኃይል በመምታት ትሰብረዋለች። እጅግ በጣም ኃይለኛ ብርሃንም ፊቷ ላይ ያርፋል። ከ5 ዓመታት በኋላም ለመጀመሪያ ጊዜ ብርሃን እየተመለከተች ነበር። ሊሊ ሰውነቷ ቢደክምም በፍጥነት ወደ ጫካ በመሮጥ ትገባለች። ትልቅ ወንዝ ላይም ትደርሳለች። ሊሊም ስሜቷ ተደበላልቆባት ማልቀስ ትጀምራለች። ወንዙንም እየተከተለች መሮጧን ትቀጥላለች። ነገር ግን ሊሊ ሰውነቷ በጣም ደክሞባታል። አይኗን መደብዘዝ ጀምሯል። ሮጣ አቅቷትም ትቆማለች። በቅርብም የመኪና ድምጽ ትሰማለች። ምንም ሳታቅማማም የመኪና ድምጽ ወደ ሰማችበት መንገድ ሩጣ ትወጣለች። መኪናውንም ታስቆመዋለች። እጅግ በጣም በጥርጣሬና በተስፋ ስሜት የመኪናውን በር ሲከፈት ትመለከታለች። ከመኪናው የወረደው ያገታት ሰው ሳይሆን ሌላ ትልቅ ሰው ነበር። ቀጥታ ወደ ቤትም ይወስዳታል። ከ5 ዓመት በኋላ እናትና እህቷን ስላየች ተቃቅፈው ማልቀስ ይጀምራሉ። ትንሽ ከተረጋጋች በኋላም ለፖሊሶች አግቷት የነበረው ሰው አስተማሪዋ መሆኑን ትናገራለች። አጋቹም ሊሊ ማምለጧን ሲያረጋግጥ እጅግ በጣም በመናደድ ቀጥታ ወደ ሚስቱ ይሄዳል። አንድ ተማሪውን በሐሰት እንደከሰሰችውና ለተወሰነ ጊዜ ከሀገር መውጣት እንዳለባቸው ሚስቱን አሳምኗት መንገድ ይጀምራሉ። ሊሊ ምርመራ ሲደረግላት ሰውነቷ እጅግ በጣም እንደተጎዳና ወልዳ እንደነበር የምርመራ ውጤቱ ያሳያል። ሊሊም ያገታት ሰው ደፍሯት ወልዳ እንደነበር፣ ነገር ግን የወለደችው ልጅ እንደሞተባት እንደነገራት ቃሏን ለፖሊሶች ትሰጣለች። ፖሊሶችም አጋቹን ተከታትለው መንገድ ላይ ይይዙታል። ቃሉንም ሲሰጥ ከሊሊ ጋር የአንድ ቀን ስህተት እንደሆነና ሚስቱን እንደሚያፈቅራት፣ ነገር ግን ሊሊ አሁን በሐሰት እንደከሰሰችው ይናገራል። እንዲሁም ደግሞ የገዛ ሚስቱን ጥሩ ባል እንደሆነ ካልመሰከረች ልጇን እንደምታጣ ያስፈራራታል። እሷም ባሏ ጥሩ መሆኑን ትመሰክራለች። ፍርድ ቤት በሚቀርብበት ቀንም የሊሊ እህት አቢ በሁኔታው እጅግ በጣም ተናዳ ስለነበር የአጋቹ ሚስት ለማነጋገር ወደ ቤታቸው ትሄዳለች። በዚህ መሃል ግን ህፃን ልጃቸውን ትመለከታለች። የቻት ህፃን ልጅ የእህቷ ልትሆን እንደሚችል በማሰብ የአጋቹ ሚስት ላይ በመጮህ እቺ የእህቴ ልጅ ናት፣ የእህቴ ልጅ አልሞተችም፣ ይህንን ለፖሊሶች እናገራለሁ በማለት ስልኳን ታወጣለች። የአጋቹ ሚስትም አቢን ስትከፈትራት አቢ ከጠረጴዛ ጋር በመጋጨት ራሷን ስታ ትወድቃለች። በተመሳሳይ ሰዓት አጋቹ ፍርድ ቤት ቆሞ ለተከሰሰበት ክስ ሐሰተኛ መሆኑን ቃሉን እየሰጠ ነበር። የዚህን ጉዳይ ትክክለኛነት የምታውቅና ብቸኛ ምስክር የምትሰጥ ሰው ሚስቱ ነበረች። ሚስቱን ፍርድ ቤት ቀርባ ቃሏን መስጠት ስትጀምር ሁሉም ሰው በድንጋጤ መመልከት ይጀምራል።